ሰላም ውድ አርሰናላውያን እንዴት ቆያችሁልን? በዛሬው ዕለት ክለባችን የሚመለከቱ አሁናዊ አዳዲስ መረጃዎችን ይዘን መጥተናል። አብራችሁን ቆዩ። ውድ ቤተሰቦች እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉ ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ወደ ዕለቱ መረጃዎች አለፍን። አብራችሁን ቆዩ። ዴይሊ ሜል ትላንት ምሽት ክለባችን አርሰናል የሚመለከቱ አሁናዊ አዳዲስ መረጃዎችን ይዞ ወጥቷል። ዴይሊ ሜል በመጀመሪያ ያወጣው መረጃ ስለ ብሩኖ ጉማሬስ ሲሆን አርሰናል በኒውካስትሉ አማካኝ ብሩኖ ጉማሬስ ዝውውር ላይ ወይ ጥያቄ አቅርብ አሊያም ዝም በል የሚል ግልጽ መልእክት እየተሰጠው ነው ብሏል። እስካሁን ያሉት በሙሉ በብራዚላዊ አማካኝ ወኪል በኩል የተደረጉ ሲሆን ኒውካስትሎች ግን ተጫዋቹ ይፋ የሆነ ዝውውር ጭምጭምታ መበታተኑና ሁኔታው በግልጽ እየተካሄደ ባለመሆኑ ተበሳጭቷልም ብሏል። ጉማሬስ ወደ አርሰናል ለመዛወር ተጨማሪ ዋንጫዎችን ለማሸነፍ ንግግር ማድረግ እንደሚፈልግ ለኒውካስትል ቢያሳውቅም የክለቡ አቋም ግን ተጫዋቹ ለሽያጭ የቀረበ አይደለም የሚል ነው። አርሰናል 28 ዓመቶች በ75 ሚሊዮን ፓውንድ አካባቢ ማግኘት እንደሚችል ቢነገረውም ኒውካስትል ግን ለመሸጥ ከዚያ በላይ ይፈልጋልም ብሏል። እስካሁን ከአርሰናል የቀረበ ይፋ ጥያቄ የለም። አሁን ሙሉ ኃላፊነቱ የስፖርቲንግ ዳይሬክተሩ አንድሪያ ቤርታ ትክክለኛ የዝውውር ጥያቄ ይዞ እንደሚመጣ ማድረግም ነው ተብሏል። በተጨማሪ ሌሎች የፕሪሚየር ሊግ ክለቦችም በጉማሬስ ዙሪያ እየተንቀሳቀሱ ይገኛሉ ሲል ዴይሊ ሜል ዘግቦታል። ዴይሊ ሜል በተጨማሪ አርሰናል አሁን ላይ ማንን ማስፈረም ይፈልጋል በሚለው ምላሽ ሰጥቷል። ጁሊያን አልቫሬዝ ያለ ሲሆን ከአትሌቲኮ ማድሪድ የሚወጡ አልቫሬዝ አሁንም የአርሰናል የህልም ኢላማም ነው ብሏል። ምንም እንኳን ተጫዋቹ ወደ ባርሷ ለመዞር ፍላጎት ቢኖረውም እድል ካገኘ አርሰናል አሁንም ጥያቄ የሚያቀርባልም ብሏል። ሁለተኛ ላይ ያስቀምጠው ብራዚል ባርኮላ ሲሆን አርሰናል የፒኤስጂን ባርኮላ ለማስፈረም ከሊቨርፑል ጋር እየተፎካከረም ነው ብሏል። በአሁኑ ወቅት ሊቨርፑል የተሻለ እድል አለው ተብሎ ቢታሰብም አርሰናል ፈረንሳዩን ሁለገብ ተጫዋች ለማስፈረም ትልቅ ፍላጎትም አለው ብሏል። ሌላኛው ፌራን ቶሬስ እና ኒኮ ዊሊያምስ ሲሆኑ ፌራን ቶሬስ ከባርሷ ለመውጣት እያሰበ ሲሆን ፒኤስጂ አሁን ላይ ተጫዋቹን ለማስፈረም ቀድሚያ ቦታ ላይ ይገኛልም ብሏል። የኒኮ ዊሊያምስ ወኪል ደግሞ ተጫዋቹ ከረፍት ከተመለሰ በኋላ ውሳኔ እንደሚሰጥም ጠቁሟል። ዴይሊ ሜልም አርሰናል ምናልባትም ከሁለቱ አንዱን በዚህ ክረምት ለማስፈረም ይሞክራል ሲሆን ሌላኛው ደግሞ የበርንማውዝ አጥቂ ኤሊ ጁኒየር ክሮፒ ይፈልጋልም ብሏል። ኤሊ ጁኒየር ክሮፒና አሌክስ ስኮት አሁን ላይ በአርሰናል የሚፈልጉ ሲሆን ሁለቱም ሰዎች ከ85 ሚሊዮን ፓውንድ በላይ ዋጋም ተለጥፎባቸዋል ብሏል። ሌሎች አማሮች አሉ ያለው ዴይሊ ሜል የሊሉ አዩብ ቡአዲ ምናልባትም የላይፕዚጉ የአንዲዮም አንዴ በአርሰናል ራዳር ላይ የሚገኙ ሌሎች ተጫዋቾች ናቸው ሲል ዘግቦታል። ዴይሊ ሜል ስለ ዊሊያም ሳሊባም ተተኪዎች ተጠይቆ እንዲህ ሲል ይመልሳል። ጆን ስቶንስ አሁን ላይ በአርሰናል ቅድሚያ ሊሰጠው የሚገባ ተጫዋችም ነው ብሏል። በነጻ ዝውውር ላይ የሚገኘው ስቶንስ በአርሰናል ቼልሲና በኢንተር ሚላን እቅድ ውስጥ የሚገኛል ብሏል። ኤዝሪ ኮንሳ የላኛው ተጫዋች ኤዝሪ ኮንሳ ከ30 እስከ 35 ሚሊዮን ፓውንድ አርሰናል ለማቅረብ አሁን ላይ ፍላጎት አለውም ብሏል። ነገር ግን አስቶን ቪላ አሁን ላይ 60 ሚሊዮን ፓውንድ ከተከላካዩ ይፈልጋልም ተብሏል። ሌላኛው ሩዋን ቢሳካ የ25 ሚሊዮን ፓውንድ ለአርሰናል ውድ ዋጋም ነው ተብሏል። የማክሴንስ ላክሮስ ወደ ቼልሲ ሊያመራ መሆን ተከትሎ አርሰናል ሌላ ተጫዋች ለማስፈረም አይኑን ይጥላልም ተብሏል። ራውል አሴንሲዮ አሁን ላይ በአርሰናል ስሙ እየተነሳ ከሚገኙ ተጫዋች መካከል ናቸው ሲል ዴይሊ ሜል ዘግቦታል። አርሰናል ዊሊያም ሳሊባ በጀርባ ጉዳት ምክንያት ለረጅም ጊዜ ከሜዳ እንደሚርቅ ትላንት ምሽት አረጋገጠ። አርሰናል የመሃል ተከላካይ ዊሊያም ሳሊባ በቀጣዩ የጀርባ ጉዳት ምክንያት ለረጅም ጊዜ ከሜዳ ውጭ እንደሚሆን ይፋ ማረጋገጫ ሰጥቷል። ሆኖም ከክለቡ መግለጫ እንደታወቀው የፈረንሳይ ብሔራዊ ቡድን አባሉ ተከላካይ በቀዶ ጥገና ሕክምና እንደማያልፍም ተገልጿል። ሳሊባ በዓለም ዋንጫ ግማሽ ፍጻሜ ፈረንሳይ በስፔን 2-0 ስትሸነፍ በጉዳት ምክንያት ተቀይሮ መውጣቱም ይታወሳል። አርሰናልም ትላንት ምሽት ተጫዋቹ ጉዳይ ላይ አዲስ ይፋ መግለጫ አውጥቷል። ዊሊያም ሳሊባ ፈረንሳይ በውድድሩ ግማሽ እንድትደርስ ከፍተኛ አስተዋጽኦ ካበረከተበት የዓለም ዋንጫ አገልግሎት በኋላ ወደኛ ተመልሶ ይላል። በዚህም ሳምንትም ወደ ለንደን ከተመለሰ በኋላ የተደረጉት የልዩ ባለሙያዎች ግምገማዎች የማገገሚያ ጊዜ የሚያስፈልገው የጀርባ ጉዳት እንደገጠመም አረጋግጧልም ብሏል። ሰፊ ምርመራ ከተደረገ በኋላ ቀዶ ጥገና ማድረግ እንዳልተመከረ የተረጋገጠ ሲሆን ዊሊያም አሁን በቁጥጥር ስር ያለ የማገገሚያ ፕሮግራም ይጀምራልም ብሏል። ዊሊያም ማገገም ሂደት ወዲያውኑ የሚጀምር ሲሆን ጉዳቱን በየጊዜው በቅርብ የሚከታተሉትም ይሆናል ብሏል። በመሆኑም ለረጅም ጊዜ ከጨዋታ ውጭ ይሆናል ተብሎ ይጠበቃል። ዊሊያም በተቻለ ፍጥነት ወደ ሙሉ ጤንነቱና ብቃቱ እንዲመለስ ለማድረግ ሁሉም አካል እሱን በመደገፍ ላይ ሙሉ በሙሉ ትኩረት ያደርጋል ሲል አርሰናል በይፋ መግለጫው አረጋግጦታል። ዊሊያም ሳሊባ ቀዶ ጥገና ቢቀርም ከአርሰናል ስብስብ ለረጅም ጊዜ መራቁ ግን አሁን ላይ እርግጥ እየሆነ መጥቷልም ተብሏል። ዊሊያም ሳሊባ በዓለም ዋንጫ ወቅት ለፈረንሳይ ተሰልፎ ከተጫወተባቸው 6 ጨዋታዎች ውስጥ በ4ቱ ግብ ሳይቆጠርባቸው መውጣትም ችሏል። በውድድሩም በኳስ ማቋረጥ፣ ኳስ በማጽዳትና በአየር ኳሶችን በማሸነፍ በኩል ከፈረንሳይ ምርጥ ተከላካዮች አንዱ መሆኑም ይታወሳል። ሳሊባ ጉዳት ከገጠመው በኋላ ከ4 እስከ 5 ወራት ከሜዳ ሊርቅ እንደሚችል የተዘገበ ሲሆን ይህም አርሰናል የፕሪሚየር ሊግ ዋንጫውን ለማስጠበቅ የሚያደርገውን ጉዞ የሚፈታተንም ነው
ተብለዋል። አርሰናል ከዊሊያም ሳሊባ ጉዳት በኋላ ባለፈው ወር ከማንቸስተር ሲቲ ጋር የነበረው ኮንትራት መጠናቁ ተከትሎ ከክለቡ የተለያዩን እንግሊዝን ተከላካይ ጆን ስቶንስን ለማስፈረም ትልቅ ፍላጎት አለው ተብሏል። በአርሰናል የዝውውር እቅድ ውስጥ ከተካተቱት መካከል አንዱ ነው። ቀደም ሲል ትራንስፈር ዲያልሺት እንደዘገበው ከሆነ አስቶን ቪላ ተከላካይ ኤዝሬ ኮንሳ በአርሰናል እይታ ውስጥ ቢሆንም አርሰናልና አስቶን ቪላ አሁን ላይ በዋጋ ግምት ጉዳይ ሰፊ ልዩነት አለባቸውም ተብሏል። አሁን ላይ ጆን ስቶንስ ለአርሰናል እጅጉን ተመራጭ የሆነ መጥቷልም ተብሏል። 32 የሆነው ስቶንስ በማንቸስተር ሲቲ የነበረው 10 ዓመታት ቆይታ ተጠናቋል። እሱ ወደ ማንቸስተር ሲቲ ተቀላቀለው ከአርሰናሉ አሰልጣኝ ሚኬል አርቴታ ጋር በተመሳሳይ ክረምት ሲሆን አርቴታ በማንቸስተር ሲቲ ረዳት አሰልጣኝ በነበረበት ወቅትም ለ5 ዓመታት አብረውም ሰርቷል። ስቶንስ በ2006 ዓለም ዋንጫ ለእንግሊዝ ብሔራዊ ቡድን 5 ጨዋታዎችን ማድረጉ የሚታወስ ሲሆን በዚህ ክረምትም ትልቅ የዝውውር ርዕስ መሆኑም አይቀርም ተብሏል። አርሰናሎች ቀደም ብለው ከሌሎች ክለቦች ቀድሞ የጆን ስቶንስን ዝውውር ለመጨረስ አሁን ላይ እንቅስቃሴ ማድረግ ጀምረዋልም ተብለዋል። ቤን ጃኮብስ ትላንት ምሽት በወጡ አዲስ ዘገባ መሰረት አርሰናል የአትሌቲኮ ማድሪድን አጥቂ ጁሊያን አልቫሬዝን ለማስፈረም በሚደረግ የዝውውር ውድድር ውስጥ አሁንም ትኩረት የሚሰጠው ክለብ ሊሆን ይችላል አለ። ይህ አርጀንቲና ብሔራዊ ተጫዋች ቀደም ሲል በማንቸስተር ሲቲ ቆይተው አቅሙን ያሳየ ቢሆንም በአትሌቲኮ ማድሪድ በነበረው ጊዜ ግን የበለጠ ድንቅ ብቃቱንም አሳይቷል። አርሰናል ባለፈው ክረምት ቪክተር ጊዮካሬስን ያስፈረመ ቢሆንም በኤምሬትስ ስታዲየም ባሳለፈው የመጀመሪያው ዘመን ላይ አንዳንድ ጥያቄዎች የተነሱበት ሲሆን በርካታ ደጋፊዎች አልቫሬዝን እንደ የተሻለ ማሻሻያ አድርጎ የመለከ ተመለከቱታልም ተብሏል። የጁሊያን አልቫሬዝን የአርሰናል ውዝግብ ገና አላበቃም ሲል ቤን ጃኮብስ ንግግሩን ይጀምራል። ጁሊያን አልቫሬዝ ለአርሰናል የህልም ኢላማቸው ነው። የውል ማፍረሻ ዋጋው 500 ሚሊዮን ዩሮ ቢሆንም የኔ መረጃ እንደሚመለከተው ከሆነ ግን ለተወሰኑ የቻምፒየንስ ሊግ ክለቦች በተቀናጀ ደንብ በርካሽ ዋጋ የሚወስድበት እድል አለን ብሏል። ነገር ግን ያ በርካሽ የሚባለው ዋጋ እንኳን ከሁሉም ክለቦች አቅም በላይ ሊሆን ይችላል ሲል ቤን ጃኮብስ ይናገራል። ቤን ጃኮብስ ሲቀጥል በተቀመጡ መስፈርቶች ዋጋው እስከ 150 ሚሊዮን ዩሮ አካባቢ ቢሆን እንኳን ታክሶችን አብሮ መክፈል አለባቸው። ለዚህም ነው ማንም ሰው የውል ማፍረሻውን ለመክፈል ያልደፈረውም ብሏል። ነገር ግን አንድሪያ ቤርታ አልቫሬዝን ወደ አትሌቲኮ ያመጣው እሱ በመሆኑ የዚህን ዝውውር ዝርዝር ሁኔታ በደንብ ያውቃልም ብሏል። ምናልባትም አልቫሬዝ አትሌቲኮ ውስጥ ይቆያል ወይም ደግሞ ባርሴሎና ተመልሶ ይመጣል። ነገር ግን አርሰናልን ከግምት ውስጥ አታስወጡ። አልቫሬዝ ወደ ኤምሬትስ ስታዲየም የመዘዋወሩ እድሉ 1% እንኳን ካለ አርሰናል እርምጃ ይወስዳል ሲል ቤን ጃኮብስ ተናግሮታል። የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርታ ዛሬ ማለዳ በሰሜን ለንደን ከተደረገው ሚስጥራዊ ስብሰባ ሲወጣ ታይቷል። ውይይቱ በአርሰናል ቀጣይ ትልቅ የማጥቃት መስመር ኢላማ ላይ ያተኮረ ሲሆን ንግግሩ ከሚጠበቀው በላይ በፍጥነት እየገሰገሰም ነው ተብሏል። በክለብ ውስጥ ያሉ አካላት ዝውውሩ ለአርቴታ ፕሮጀክት ትልቅ ለውጥ የሚያመጣ እንደሆነም ገልጸዋል። ክሪስቶዞሊስ ወደ አርሰናል የሚያመራበት የመጨረሻ ደረጃ ላይም ደርሷል ተባለ። ግሪክ አጥቂ ክሪስቶዞሊስ የሕክምና ምርመራውን ትላንትና በስኬት አጠናቋል። የአርሰናል ተጫዋች ለመሆንም የመጨረሻው ደረጃ ላይ የሚገኛልም ተብሏል። ይፋ ማስታወቂያው ምናልባትም ዛሬ ምናልባትም አርብ ሊወጣ ይችላልም ተብሏል። ቤን ዋይት ከአርሰናል መልክ ሀሳቡን የቀየረ ሲሆን ከጉዳቱ ሙሉ በሙሉ አገግሟል። ምናልባትም በቀጣይ ዓመት በዊሊያም ሳሊባ አለመኖር ምክንያት የቋሚነት ቦታውን ሊያገኝ ይችላል ሲል ሜል ስፖርት ዘግቦታል። የጀርመኑ ክለብ ሃምቡርግ የ6 ዓመቱን የክለባችን አማካይ ፖርቹጋሊያን ፋቢዮ ቬራን ለማስፈረም 11 ሚሊዮን ዩሮ ቢያቀርብም አርሰናል እስካሁን ምላሽ አልሰጠም ተባለ። አርሰናል አሁንም ፖርቹጋላዊ አማካይ ላይ እስከ 20 ሚሊዮን ዩሮ አካባቢ ይፈልጋል። ቬራ ባለፈው ውድድር ዘመን በውሰት በሃምቡርግ በ9 ጨዋታዎች 7 ግቦችን አስቆጥሮ 5 አሲስት ማድረጉም ይታወሳል። ተጫዋቹ አሁን ላይ ከክለባችን ጋር በፕሪሲዝን ዝግጅት ላይ የሚገኝ ሲሆን ሃምቡርጎች ተጫዋቹ ለማስፈረም ላቅ ያለ ንግግር ላይ ናቸው ተብለዋል። ቶም ካንቶ ሚዲያ ዛሬ ባወጣው አዲስ ዘገባ መሰረት አንድሪያ ቤርታ በክንፍ መስመር ላይ ተጨማሪ አማሮችን እያየ የሚገኝ ሲሆን ብራድሊ ባርኮላ፣ ሚካ ጎትስ፣ ኬሪም አልጅቦጎቪችን በክለቡ የእጩ ዝርዝር ውስጥ አካቶታልም ተብለዋል። አርሰናል የ102 ሚሊዮን ፓውንዱን ዩዋን ዲዮማንዴን ለማስፈረም የገጠመው እውነተኛ ችግር ከገንዘብ ጋር ምንም የሚያገናኘው ነገር የለም ተባለ። ዩዋን ዲዮማንዴ በድጋሚ ለአርሰናል የዝውውር ኢላማ ሆኖ ብቅ ማለቱም ተሰምቷል። መድፈኞቹ አስቶን ቪላ በሞርጋን ሮጀርስ ላይ 117 ሚሊዮን ፓውንድ በመጠየቃቸው ምክንያት ከዝውውሩ የለቀቁ ሲሆን አሁን ላይ ደግሞ ከዚያን ጊዜ ጀምሮ በርካታ ዘገባዎች የሚመስሉት ከሆነ አርሰናል ዲዮማንዴን ከአርቢ ላይፕዚግ ለማስፈረም ንግግሮችን ማድረጉን ቢገልጹም ውይይቶቹ አሁን በመጀመሪያ ፍለጋ ደረጃ
ላይ ይገኛሉም ተብሏል። በእርግጥ የኮት ዲቯር ተጫዋች ከፍተኛ ገንዘብ የሚያስወጣ ቢሆንም ለሰሜን ለንደኑ ክለብ ግን ትልቁ ችግር ሌላ ነገር ነው ተብሏል። የዲዮማንዴ መርጦ የመጫወቻ ቦታ አርሰናል እሱን የማስፈረም ዕድሉን ሊያበላሽ ይችላልም ተብሏል። ዲዮማንዴ ለአርሰናል ፍላጎት ከሆነ ወራት ተቆጥሯል። የኮት ዲቯር ኮከብ ባለፈው ውድድር ዘመን በቡንደስሊጋው በበላይነት ያበራ ሲሆን በዓለም ዋንጫው ላይም ድንቅ አቅሙን ማሳየትም ችሏል። ሊቨርፑል ዲዮማንዴን ለማስፈረም ሞክሮ የነበረ ቢሆንም ተጫዋቹ ፒኤስጂን በመረጡ ምክንያት ፍለጋቸውን ለማቆም መገደዳቸው ይታወሳል። አሁን ደግሞ የፈረንሳይ ሻምፒዮናችሁ ስምምነቱን ለማጣቅ እየታገሉ በመሆናቸው ለአርሰናል ዝውውሩ ይቻላል እንደሆነ ለማየት በር ተከፍቶለታል። እንደ ቢልድ ስፖርት ዘገባ ከሆነ የላይፕዚግ ጥያቄ 120 ሚሊዮን ዩሮ ቢሆንም አርሰናል በዚህ ዝውውር ላይ የገጠመው እውነተኛ ችግር ግን ብር አይደለም ተብሏል። እንደ ቤንጃኮስ ዘገባ ከሆነ ችግሩ ዲዮማንዴ መጫወት የሚፈልግበት ቦታም ነው ተብሏል። ያን ዲዮማንዴ ትኩረት ተሰጥቶታል። ነገርም ፈተናው አርሰናል እሱን በግራ መስመር ሲፈልገው ዲዮማንዴ ደግሞ በብዛት በቀኝ መስመር መጫወት መፈለጉ ነው። ስለሆነም አርሰናል አሁን ላይ በቀኝ መስመር ላይ እንደ ቡካዮ ሳካ ያለና እንደ ቡካዮ ሳካ ተጫዋች ስላለው በዚህ መስመር ላይ ተጫዋች ለማስፈረም አይፈልግም። የአርሰናል ዋነኛ ትኩረት በግራ መስመር ስለሆነ ዲዮማንዴ ደግሞ በተቃራኒው በቀኝ መስመር መጫወት ስለሚፈልግ ትልቁ ችግር ይሄ ነው ሲል ቤን ጃኮብ ዘግቦታል። አርሰናል በያዝነው የክረምት የዝውውር መስኮት ማርከስ ራሽፎርድን ከሚከታተሉ ክለቦች አንዱ ነው ተባለ። ቶተንሃምና ቼልሲም የዚህን እንግሊዝ ብሔራዊ ተጫዋች ሁኔታ በቅርብ መከታተላቸውን ቀጥሏልም ተብሏል። ነገር ግን አንድ ትልቅ እንቅፋት አለ የተባለ ሲሆን ዩናይትድ አሁን ሌላኛው የፕሪሚየር ሊግ ተቀናቃኝ ክለብ ለመሸጥ ፍላጎት የለውም ተብሏል። እንደዛ ፔፐር ስፖርት ዘገባ ከሆነ ተጫዋቹ በዚህ ክረምት በኦልድ ትራፎርድ መቆየት ምናልባትም ወደ ሌላ ሊግ ክለብ ማምራት የሚፈልግ ሲሆን አርሰናል በዚህ ክረምት ማርከስ ራሽፎርድን የማግኘት እድሉ አሁን ላይ ጠባብ ሊሆን ይችላል ተብሏል። ሚኬል አርቴታ በዩሪያን ቲምበር ጉዳይ ዙሪያ አዲስ መረጃን ሰጠ። ሚኬል አርቴታ አዲስ ወደ ዘመን ከመጀመሩ ፊት ዩሪያን ቲምበር ጉዳት ምን ያህል አሳሳቢ ነው ተብሎ ሲጠይቅ እንዲህ ሲል ይመልሳል። ዩሪያን ጥሩ እንቅስቃሴና ጥንካሬ መገንባቱ በጀመረ ቁጥር አንድ ነገር መጥቶ የሚያቆሙ መሆኑ ያበሳጫል። ነገር ግን ስነ ልቦናው አውቀዋለሁ፣ እሱ ተዋጊ ተጫዋች ነው። እውነቱ ከሆነ ቲምበር ሜዳ ውስጥ በሚኖርበት ጊዜ ሙሉ በሙሉ የተለየ ቡድን እንሆናለን። ሰዎች ስለ ግብ አስቆጠሮች ይወራል። ነገር ግን እሱ በተከላካይ ክፍላችን ውስጥ ምን ያህል ሚዛን እንደሚሰጥ አይረዱም ብሏል። አልዋሽም፣ ይህ ጉዳት ለረጅም ጊዜ ከሜዳ የሚያርቀው ከሆነ ለአርሰናል ትልቅ ምት ነው። እንደ ዩሪያን ያለ ተጫዋች በቀላሉ ሌላ ተጫዋች በመምረጥ ብቻ አይተካም። በዝውውር ገቢው ላይ እጅግ ንቁ ሆነን የተንቀሳቀስንበት ምክንያትም በትክክል ይህ ነው ብሏል። በሌላ ውድድር ዘመን በጉዳት እድል ላይ ብቻ ተሞርኩዘን ለመግባት አንችልም ሲል ሚኬል አርቴታ ተናግሯል። ከቀናት በፊት ክለባችን አርሰናል ከኤምሬትስ ጋር እስከ 2031/32 የውድድር ዘመን መጨረሻ የሚያቆየውን አዲስ የረጅም ጊዜ የስፖንሰርሺፕ ስምምነት ማራዘሙም ይታወሳል። ስምምነቱ እስከ 430 ሚሊዮን ፓውንድ ለክለባችን የሚያስገኝ ሲሆን በተጨማሪ የፕሪሚየር ሊግና የቻምፒየንስ ሊግ ዋንጫዎችን በማሸነፍ በሚገኙ ስኬቶች ላይ ተመስርቶ ከ10 ሚሊዮን ፓውንድ እስከ 15 ሚሊዮን ፓውንድ የሚደርስ ተጨማሪ የቦነስ ክፍያም አለውም ተብሏል። የዓመታዊ ገቢ ክፍሉን እንደሚከተለው እንመልከት። በ2026/27 65 ሚሊዮን ፓውንድ በ2027/28 65 ሚሊዮን ፓውንድ በ2028/29 75 ሚሊዮን ፓውንድ በ2029/30 75 ሚሊዮን ፓውንድ በ2030/31 75 ሚሊዮን ፓውንድ በ2031/32 75 ሚሊዮን ፓውንዱን ይቀጥላል። አርሰናል በ2023 የተፈራረመው የቀደመው ስምምነት ለትልቁ ማሊያውና ለልምምድ ማሊያት ስፖንሰርሺፕ ስምምነት በአመት 60 ሚሊዮን ፓውንድ ይከፈል የነበረ ሲሆን ይህ አዲሱ ውል ለክለቡ የፋይናንስ አቅም ሌላው ትልቁ የንግድ እድገት ማሳያ ይሆናልም ተብሏል። ውድ ቤተሰቦች ለዛሬም በረ ቆይታ በዚያ በቃ። ቻናሉን ሰብስክራይብ ማድረግ አይረሳ። መልካም